አሚርም የት እንደሚሄድ ሳያውቅ ጓዙን ጠቅልሎ የተወሰነ ምግቦችን ይዞ በፈረስ መሄድ ጀመረ። ትንሽ ከተጓዘ በኋላ የተወሰኑ በጎች ያሉትን እረኛ አገኘ። እሱ ጋርም ተቀምጦ የተወሰነ ረፍት ለማድረግም አሰበ። እረኛውም ተቀበለውና አንድ ላይ ተቀምጠው ማውራት ጀመሩ። አሚርም በጎቹ ብዙ ሳር የሌለበት ቦታ ተሰማርተው ከፊታቸው ደግሞ ትልቅ ሳር ያለው ጫካን ሲመለከት ወደ እረኛው እየተመለከተ እንዲህ አለው፣ ለምንድነው በጎችህን ወደዛ ጫካ ወስደህ ጠግበው እንዲበሉ ማታደርገው? እዚህ እኮ ብዙ ሳር የለም አለው። እረኛውም እንደዛ ባረግማ ደስ ይለኝ ነበር። እዛ ጫካ ውስጥ ኃይለኛ የሆኑ ተኩላዎች አሉ፣ በጎቼን ካገኛቸው አይምርልኝም አለው። አሚርም ወደ ጫካው ወርዶ ተኩላዎችን ማየት ፈለገ። ወደ ጫካው ውሰደኝና ተኩላዎቹን አሳየኝ አለው። እረኛውም ተኩላዎቹ እኛን ካዩ ራሱ አይምሩንም፣ ቢቀርብን ይሻላል አለው። አሚርም ከሩቅ ሆነን ነው የምንመለከታቸው፣ ምንም አያደርጉንም ብሎ ችክ ብሎ ያዘው። በስተመጨረሻም እረኛው እሺ ያለውና ሁለቱም ተያይዘው ወደ ጫካው ገቡ። አንድ ዛፍ ስር ተደብቀውም ሲመለከቱ በጣም የሚያስፈሩና ብዛት ያላቸውን ተኩላዎች ተመለከቱ። አሚርም እነዚህን ሲመለከት እውነትም እነዚህ በጎቹን ካገኙ አይምሯቸውም ብሎ አሰበ። ተስፋ ቆርጠውና አዝነው ተመለሱ። ነገር ግን አሚር እኔ አንድ ሐሳብ አለኝ፣ እኒህን ኃይለኛ ተኩላዎች እስከ መጨረሻው ማስወገድ እንችላለን አለው። እረኛውም እንዴት ብሎ ሲጠይቀው ጉድጓድን እንቆፍርና የተወሰነ ስጋን እዛ ውስጥ እናስቀምጥ፣ ከላይ ደግሞ መረብን ወጥረን እኛ እንጠብቃቸዋለን። የስጋው ሽታ ሲሸታቸው ወደ ጉድጓዱ ይመጣሉ። ያኔ ጉድጓድ ውስጥ ይገባሉ፣ ወዲያውኑ መረቡን እንለቅባቸዋለን፣ ከዛ እዛው እንዳሉ እንገላቸዋለን ይለዋል። እረኛውም የአሚርን ሐሳብ ሲሰማ በደስታ ይስማማል። አንድ ትልቅ ዛፍ ስር ሄደው ጉድጓድን መቆፈር ጀመሩ። በደንብ አስፍተው ቆፍረው ከጨረሱ በኋላ እረኛው ከቤቱ የተወሰኑ ስጋዎችን ይዞ መጣ። ከላይ መረብን ወጠሩና ተደብቀው መከታተል ጀመሩ። ብዙም ሳይቆይ እነዛ ተኩላዎች ስጋው ሸቷቸው ወደዛ አቅጣጫ መምጣት ጀመሩ። ሁሉም ተኩላዎች እየተሯሯጡ ወደ ስጋው ጋር መጡ። ስጋውን ለማግኘት ሲያጎነብሱም ወደ ጉድጓድ ውስጥ ገቡ። ሁሉም ተኩላዎች እንደገቡ ያስተዋሉትም መረቡን ለቀቁት። ሁሉንም አጥምደው መያዝ ቻሉ። ከዛም ወዲያውኑ በያዙት ሰይፍ ገደሏቸው። በጫካ ውስጥ የቀረ አንድም ተኩላ አልነበረም። እረኛውም አሚር የመጣው ሐሳብ ተሳክቶ ተኩላዎቹን ማስወገድ በመቻሉ በጣም ደስ አለው። አሚርንም አመሰገነው። ትልቅን ነገር ያደረክልኝ ብሎ 3 በጎችን እንደ ስጦታ ሰጠው። አሚርም ተጓዥ እንደሆነና ምንም እንደማይጠቅመው እዚያ አስቀምጦ እሱ እንዲከባከብለት ሲመለስ እንደሚወስደው ነገረው። እረኛውም በአሚር ሐሳብ ተስማማ። በቀጣዩ ቀንም እረኛውን ተሰናብቶ አሚር ጉዞውን ጀመረ። አሚር አሁንም ወዴት እንደሚሄድ አያውቅም። ብቻ ፈረሱ ላይ ወጥቶ መገስገሱን ቀጠለ። ትንሽ ከተጓዘ በኋላም ሰዎች ወደሚኖሩበት ወደ አንድ መንደር ይደርሳል። ወደ ውስጥም ሲገባ አንድ ወጣት ሴት ከጉድጓዱ ውሃ አጠገብ ተቀምጣ ያገኛታል። ልጅቷ በጣም አዝናና ተክዛ ነበር። አሚርም ይህንን ሲመለከት በጣም አሳዘነችው። ወደሷም ጠጋ አለና ጠየቃት፣ እዚህ ጋር ምን ትሰሪያለሽ? ለምንድነው አዝነሽና ተክዘሽ የተቀመጥሽው? አላት። ወጣቷም አሚር ለዚህ መንደር አዲስ እንደሆነ አወቀች።